በጣም ነው የሚያሳስበኝ። ባይዘ ወንድም ለእህቱ ካላሰብን ማሰቤ ላይ ፎከስ ብናደርግ አይሻልም? እሺ ዋናው ቁም ነገር እሱ ነው ብዬ ነው። ዋናው ማሰብ ነው። እንትና የላከችው ነው እና ልቀበላትና ከዛ ትጫወታላችሁ። ሄለን አራውን ቻው ተባብለን የተለያየ ነው። ይሄ አብረን የገዛ ነው እንዴ? ከዛ ልብሱ አይደለም እንዴ? ኬት ከኡጋንዳ አይደለም? እኔ የምልህ ምንድን ነው እዚህ ጋር ሺቫኒ ምንድን ነው ሺቫኒ ጉድሽ ፈላ። ማነው ሺቫኒ? ምን ሺቫኒ ጉድሽ ፈላ ይሉኛል እዚህ ጋር ምን እንደሆነ አላውቅም። ማነው ሺቫኒ? ሰው ኮመንት አድርገው ነው? አዎ ሺቫኒ ጉድሽ ሰው ዝም ብለው እኮ ነው በቃ ኮመንት የሚያደርጉ ልጅ ይገርሙኛል እኮ ከየት እንደሚያመጡ እንትን በጣም ኮመንት እኔ በጣም በቃ ሁሌ ያለው ኮመንት የሚያደርጉ ልጆች ሀሳቡ ራሱ ከየት እንደሚመጣላ ለየት ያለ ነገር ነው የሚጽፉት። አሁን እኮ ምን ለማለት ፈልገው ታያቸው እነሱ አንተ ሺቫኒ የሚባል ሰው አታውቅም አይደል? እንትን ነው እንዴ? ስም ነው። እሷማ አብሬያት ጌም የምጫወተው እኔ ሌላ ነገር እንደዛ ብለው የጻፉ መስሎኝ ነው። እንሞላልሽ እንዴ ነዳጁ ማን ነው? አዎ አይ 80 ሲሆን አነቀልኩት። ቶሎ ሆነ 80? አላጨረስኩም እኔ 100 ሆናለ ነው። ዋናው በደንብ ያስኬዳል 80 ቪዋይዲ ያማል ስለረማ እሺ። እና ማን አብሮሽ ነበር እዛ ብለሽ እንትን ስትል? ሩፋኤል የሚባል ጓደኛዬ ነበር። ከሱ ጋር ጃንፋኒ የት አለ? አሁንማ ሸኝቼው ወደ ቤት ልኮ ነው። አሁን ኤግዛክትሊ ዱጋንሽ እንጂ ኤግዛክትሊ ገርጂ ኦልሬዲ ደረሽ ስለሆነ ልቤን እንትን አደረገ እንጃ። ይሄ እንደዚህ አው ኤይትሚት ድሮ ህንድ ፊልም ሳይ ነው የማውቀው። ይሄ ልብ ጋር የሚያሳክክ ነገር ማሳከክ ሳይሆን ይሄ እንደዚህ እየተንቀሳቀሰ መሰለኝ ልብን ሲላመስ የሆነ እየተንቀሳቀሰ መሰለኝ ውስጡ በሽታ ነው የሚሆነው። ወንድም በሽታ ነው የሚሆነው most probably ሺቫኒ ግን አንቺን ሳይሽ እኮ ነው እንደዛ የሆነው። እንዴት ነበር የኡጋንዳ ቆይታሽ? በጣም ቆንጆ ነበር። በጣም ቆንጆ ነበር። ኡጋንዳ አይናፍቅም? በጣም ይናፍቃል። ከአንዳንድ ሰው ኡጋንዳ በጣም ይናፍቃል። ወይዘው ሰው ሀዩ ትናፍቃለች፣ ኪዲ ትናፍቃለች፣ ናፊያዲ ይናፍቃል። እኔ አሁን አዚብ ትናፍቃለች። ማይረሳ አዚብ ትናፍቃለች። በጣም ያፍቃል። 19 ቀን በኋላ ተመልሼ ልሄድ ነው። ትኬት ቆረጥ ወላሂ በል እውነት ለምን ናፍቀውክ? ናፈቀኝ በጣም። በጣም ደስ ይላል።
አብረን አንሄድም? እኔ ዱባይ አሁን አድርገው እሄዳለሁ፣ ስራ አለኝ። who is ማን ኮሜንት ሲለው ምን ይላል? ዱባይ ካልሄድኩ ብሎ ሲያለቃቅስ ነበር። አንተ እንደ እናት ነው እንደምትይኝ ቀሚሴን ይዘህ በየቦታው መሄድ ትፈልጋለህ? ምን ሆነ ነው? ኧረ እኔ ቀሚስሽ ምን ያደርግልኛል? እሺ ምን ይዘህ ነው? ተውስ በቃ ተውስ። አትያዝ ምንም ነገር በቃ ተውስ። አይ ነገርማ መያዝ አለብኝ ከመጣሁ ብዬ ነው። ሰው ግን ዱባይ ይቀራል ለአዲስ አበባ ምን ሆነ ነው? እኔም ከዛ ከኡጋንዳ የመጣሁት እኮ አዲስ ዓመት 2 ቀን ሲቀረው ነው። እኔ እናቴ ትሙት እንደ ልጅ ነው ያርገኝ፣ እንደ ህፃን ምን ላድርግ? እንዲህ ይሄ እኮ ህልሜ እኮ ምን አሳካው አረኩት። እናቴ ትሙት በጣም ነው ግራ የገባኝ። ምን እንደማደርግ አላውቅም። በቃ እኔው ምን ላደርግ መሰለሽ? ይሄኛውን ስጸጸት አይቶ አንድ ሰውዬ ምን አለኝ መሰለሽ? ከ2 ወር በኋላ የቻይኖች ኒው ይር አለ አለ። እሺ። እና የቻይኖች ኒው ይር በጣም ነው የሚከበረው እዛ፣ በጣም ኤክስትሪምሊ። እሺ። እና እዛ ቻይና ነው ሊወስድህ ኧረ እራሴ ነው የሚሄደው። እንዲሁ ነገረኝ። እሺ ጠቆመኝ። የሮሰንኮ መንግስቲ ጌም አንጫወት ነው። እኔ ሰው ገለ አንድ ጌም ቤስት ኦፍ 3 አይደል? ቤስት ኦፍ 3 እንዴ? እኔ ለጎ ወደ ቤት ማዘር ቤት ናት። አንድ ጌም ግን ሰው ያለኝም ሳይሆን ያው ዛሬ ነው የገባው። ከነገ ጀምሮ ሁሌ ነው የምገባው። ሁሌ እገባለሁ። ዛሬ ግን እንደ እንትናት እንደቀበም ዛሬ አለው ለማለት። ማሚ አንቺ ጋር ነች? ማሚ አንቺ ጋር ነች? ማሚ አንቺ ቤት ነች ነው? አዎ ዛሬ መታለች። ኔጋ ነገ ከወረዳ ጋቢ ሊያለብሱኝ ይመጣሉ እኛ ቤት። ማሚን እንደምትያት ራቺ ሰላም ነሽ እንዴት ነሽ ፍሎሻል። እሺ እንደዚህ ነው ማስጠላው እንዴ? አሁን ታዲያ ምን ከሆነም ታወራው ማሚን ራቺ እንዴት ነሽ ዲናንሽ ዲናን እንደዚህ ያስጠላል ነው። በቃ እንዳትያት ማታውኩ ወይ ደግሞ በራስህ ቅላጼ ልበላት። በራስሽ ቅላጼ ፕሊዝ። እሺ ማሪ እንዴት ነው እስቲ አንቺ ቅላጼ? ያራቺ እንዴት ነሽ ደህና ነሽ ብሎሻል እንዴ? ምንድነው እንደዚህ ማለት ለምን አስፈለገ? አረ ጌም ብንጫወት ምን አለ በእናትህ። ይሁን እየዘነበ ነው ጊፍት። ምንድነው የዘነበው? አንዳንድ እንደ ሳሙሽ እሱ ቢሆን ደግሞ ሲስሙሽ እንዲህ ግብግብ አትበይ፣ ሰው ይታዘብሻል። እንዴ ምንድነው እንደዚህ ዞርሽ? አንገትሽ ይዞር እኮ ጋይስ። አብዲሻኮ መንግስቲ ዌልካም። ዶንት ሌት ዘም ዊን ጋይስ። የክብር ጉዳይ ቤስት ኦፍ 3 ነው ወይስ ዋን ጌም ዋን ፓኒሽመንት ነው? ዩቲ ዋን ጌም ዋን ፓኒሽመንት። እኔ ዛሬ ጋር ገብቼ ባሸነፈ ማለት ነው። ወይኔ እኔ አላቅም። ታፕ ማጣላት ሲሆን ኤኒ ጊፍት ኢዝ ትሪፕል። ሰላም ነው የምፈልገው ጋይስ። ኤኒ ጊፍት ኢዝ ትሪፕል። ቤተሰብ በሶስት ትሪፕል ቤተሰብ በሶስት ኤኒ ፈርስት ጊፍት ኢዝ ትሪፕል ጋይስ። ዶንት ሌት ዘም ዊን ጋይስ። በሶስት እና አቤል ፋሽን እና ሳይሆን ነው የምላችሁ። በቃ ጋይስ ትሪፕል ዶንት ሌት ዘም ዊን ፋሚሊ ኮ አብዲኪ አብዲስ አበባ እሺ ለምልሙት ስማ ባሸነፈ ምንድን ነው የምቀጣው? አንደኛ ቅጣት ትወጪና መኪናው ላይ ቆመሽ 3 ጊዜ ጮሽ ራቼ አይ ላቭ ዩ ብለሽ ትጮያለሽ። ውጪ ወጥተሽ 3 ጊዜ ላንተ ባሽቃበጥ ይሻለኛል። ረጁዬ ትክክለኛ ሰው መርጠሻል። እኔ እናት ረጁዬ ትክክለኛ
ላለው ነው እንጂ ቤተሰብ ላለው ነው ዘመድ ላለው ነው ማሽቃበጥ። አንዳንድ አበባ ጋይስ ረጁ የአበባውን ብቻሽን ሞላሽው እኮ ገና ከመጀመርሽ። አንድ አበባ ጋይስ አንዳንድ አበባ ጋይስ ፍላወር ይተቆጠቁ። ሴቶች በጣም ይወዱኛል ወላሂ። ቴንክ ዩ ሶ ማች ጋይስ። እንዴ ሴቶች በጣም ነው የምወዳችሁ። እሺ ወላሂ በጣም ነው የማመሰግነው። ቱ ፍላወርስ ቤተሰብ የሳይ በጣም ነው የማመሰግነው። ጋይስ ዋን ፍላወር ፋሚሊ እኮ እኔ ባሸነፈ ማለት ነው ሙሉ ማታውን እዚህ ጋር ዩቲዩብ ላይ ጌም ጫወታለህ። ዲል ጋይስ አንዳንድ አበባ ሞላሽው አንቺ ትሪፕል ቤተሰብ እንዴ ሞሉ ጋይስ። እኛ ግላብ የለንም አልሞሉትም እና እችላለሁ። እሺ ሙሉ ማታውን እዚህ ጋር ዩቲዩብ ብሎ ነው የሚቀመጠው ጋይስ። እኛ ግላብ የለንም ፋሚሊ እኮ ቤተሰብ ትሪፕል በሶስት ትሪፕል ቤተሰብ በሶስት ጮህ ያለው እንዴ ግን ትሪፕል ቤተሰብ በሶስት ቤተሰብ የላትም እንጂ አቤል በጣም ነው ወላሂ ጋይስ። እኛ ግላብ ያለው የለንም ፋሚሊ እኮ ትሪፕል በሶስት ቤስት ኦፍ 3 ነው። ዋን ጌም ዋን ፓኒሽመንት ነው ዩቲ ዋን ጌም እንዴ ቤተሰብ ባላ እንዳትከለከልኝ። ኧረ ተው ትሪፕል ቤተሰብ በሶስት የላትም ቤተሰብ ምንም አታመጣም ነው የምላችሁ በሶስት በቃ እንዴ በቃ የላቸውም። አትጨቅጭቂያቸው ካላቸው እኮ ይሰጡሻል። እንዴ ምንድነው የምትይው? ሰው ልጅ ዝናና እኮ ነው የሚመጣው። ስፔሻሊ አንቺ ቤተሰቦች ከኔ ጋር ስትገቢ እንደዚህ በዛ ብለው የሚመጡት እኔን ለማየት ነውና እኔን ለማየት የሚመጡ ሰዎች አብዱሪ ቴንክ ዩ በጣም ወይኔ ተጋግዘው 5000 ገቡ። እውነት መተባበር ቢኖር የሚለው ዘፈን የና አንቺን ቤተሰብ ሌቭል 30 ነው አብዱሪ የሚባለው። እረፍ እንዴ ታዲያ እኔ ምን አገባኝ? ጋይስ ግላቭ አለን እንዴ? ግላቭ አለን ፋሚሊ እኮ ግላቭ አለን ጋይስ፣ ግላቭ አለን። ላስት ሚኒት ስናይፕ ያደርጋሉ እርግጠኛ ነኝ። ይሄ ጌም ብቻ አይደለም የክብር ጉዳይ ነው። ይሄ ንቅሳቱን ታሳየህራችሁ የምን ልቧ ላይ እንዴ ልብሽ ላይ ንቅሳት አለ እንዴ? ይብትዬ ታፕ አንተ በምን አየህ ልቧ ላይ ያለ ንቅሳት? ምን የሚል ንቅሳት ነው ያለው? ኦን ቱዴይዝ ቤተሰብ ይላችሁ ልንገራችሁ። ቆይ ይሄ እኮ ጌም ብቻ እኮ አይደለም የክብር ጉዳይ እኮ ነው። ይሄ ጋይስ ታይሚንግ ላስት ሚኒት ጋይስ ታይሚንግ እሺ፣ ላስት ሚኒት ታይሚንግ ጋይስ they gonna ስናይፕ ያደርጋሉ 100% እርግጠኛ ነኝ ጋይስ። ታይሚንግ ጠብቁልኝ። ታይሚንግ ወጣ አደባባይ ላይ ወጣ ራጁ ላፍ ትላለች 3 ጊዜ ኮሮክስ ሚለረማድሪም ገርም አከስ እንደውም አይ ላቭ ዩ አልፈልግም ራጁ ላፍ ነው እኔ አለ ነገር አረ ቢስሚላህ አረ በእናትሽ ዳጊ ኤቢ ቴንክ ዩ ሶ ማች እጅ ከዚህ በቃ ቻው ትላለች። ስነ ስርዓትሽን ያዥ። 7 ሰዓት ሊሆን ወደ ቤት አልገባ ቅጣቴን ተጋጨኝ። በቃ አትረብሽ እሺ። ሁለተኛ ቅጣት አይ በቃ አንድ ነው ያልሽኝ። አንድ አልሽኝ አንቺ እውነት ረባከ በ10 ምናምን በእንትን ገባሽ ወደ ዘይር በእናትህ ነገረኛው ቀላሉ እንዴ ዩቲ እስኪ እንደዚህ ዙሪ አንበሳ ላውርድልህ ምን እንትን እንደዛ በይልኝ ወተሽ አንተ ሌላ ድሪር ነገር ወደ ቤት ይልገዋ። እሺ ሁለተኛ ፕሮፋይል ፒክቸርሽን የኔን ፎቶ አድርጊ። በትሪፕል በመጣ በቁጥቁጥ በመጣ 11000 ፕሮፋይል ፕሊዝ ዩቲናስ ፕሮፋይል 6 ዓመት ቀይሮ አላውቅም። ሀያት ናስር ትሰሚኛለሽ? ሀያት ናስር ፕሊዝ። አሁን በቃ ይሄ ድብድቡም ክርክሩ ምናምን እንደምንም ቤተሰቦችሽ ጎበዝ ናቸው። ቤተሰቦችሽ በጣም ጎበዝ ናቸው። 30 ሆነው 5000 ገብተዋል። አበባ ምናምን እየሰጡሽ በቃ ቫልዩ አድርጌ እነሱ ነገረኝ። አንጣላ ደግሞ በቃ እንዴ ደግሞ እጂ ከዚህ
ደግሞ አይንሽ እንደዚህ አታፍጥጭብኝ ብዬሻለሁ። ስነ ስርዓትሽን ያዥ። ሶስተኛ ንቅሳቱን አሳይ። ቀለበትሽ ቀለበትሽ ቀለበት የሆነ ነው። እሱን እያሳየሽ ይመስሎኝ